የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ አንኳር ነጥቦች። አምስተኛው የህዝብ ተወካዮች ምክር ቤት 6ኛ ዓመት የሥራ ዘመን 11ኛ መደበኛ ስብሰባውን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሲያከናውን አርፍዷል። ጠቅላይ ሚኒስትሩ በፓርላማ ተገኝተው ከፓርላማው አባላት ለሚነሱ ጥያቄዎች ምላሽ እንደሚሰጡ ከታወቀበት ሰዓት አንስቶም በሌላውም ጊዜ እንደተለመደው ሁሉ ከፍተኛ ትኩረት ስቦ ታይቷል። ውድ የፊደል ሚዲያ ቤተሰቦች እኛም የጠቅላይ ሚኒስትሩን የፓርላማ ቆይታ በተመለከተ በአማራ ልዩ ኃይል ላይ ከሰጡት ምላሽ በአማራ ልዩ ኃይል ላይ ከሰጡት ምላሽ እስከ ወለጋው ግጭት ከኑሮ ውድነትና ከሰሞኑ ያጣየ ግጭት እስከ አርቲፊሻሉ ዝናብ ድረስ መሰማት አለባቸው ያልናቸውን አንኳር ጉዳዮች እጥር ምጥን አድርገን ይዘንላችሁ ተገኝተናል። አብራችሁን ቆዩ። ሌሎች ተመሳሳይ ያልተሰሙ ታሪኮችንና ወቅታዊ መረጃዎችን ለማግኘትም ቪዲዮ ላይክ፣ ቻናላችን ሰብስክራይብ ማድረግ፣ የምንለቃቸው መረጃዎች በሙሉ በፍጥነት እንዲደርሰው ደግሞ የደውል ምልክቱን መንካት አትርሱ ስንል ለማስታወስ እንወዳለን። ጠቅላይ ሚኒስትሩ ምላሽ ከሰጡባቸው ጉዳዮች ዋነኛውና የብዙዎችን ትኩረት ከሳበው አንዱ ወቅታዊ የዋጋ ግሽበት ነው። ከዚህ ጋር በተያያዘም ዶክተር አብይ በፓርላማ ቆይታቸው መንግስት የዋጋ ግሽበትን ሊሻገረው እንዳልቻለና ውድነቱ ዝቅተኛውን የህብረተሰብ ክፍል እየጎዳ መሆኑን ያመን አስተያየት ሰጥተዋል። ጠቅላይ ሚኒስትሩ እንዳሉት የዋጋ ግሽበት ዝቅተኛ ገቢ ያላቸውን ዜጎች የምግብ ነክ ወጪ ከ54 እስከ 60 በመቶ ገቢያቸውን ይወስድባቸዋል። ቤት ኪራይና አልባሳትን ደግሞ ለዋጋ ንረቱ እንደ መንስኤ አድርገው አንስተዋቸዋል። ሰው ሰራሽ እጥረት የሚፈጥሩ ነጋዴዎች እንዳሉ የተናገሩት ጠቅላይ ሚኒስትሩ የምርት እጥረትና ዓለም አቀፍ ሁኔታዎችም ለኑሮ ውድነቱ መባባስ ችግሮች ናቸው በሚልም አቅርበዋል። መንግስት በኢኮኖሚ ላይ የሚፈጠረውን የዋጋ ግሽበት በተጠና መንገድ ለመፍታት የሚያስችሉ ራሳቸውን የቻሉ ግብረ ኃይሎች አቋቁሞ እየሰራ መሆኑንም አመላክተዋል። ከዚሁ ጋር በተያያዘ ህገወጥ ነጋዴዎችን ስርዓት የማስያዝ ስራ እየተከናወነ መሆኑን ያስረዱት ጠቅላይ ሚኒስትሩ በአገር ደረጃ የሚከሰቱ የሰብአዊ እርዳታ አቅርቦት ሁኔታ በአገራዊ ፍላጎትና አቅርቦት ላይ ተጽዕኖ ማሳደሩንም ገልጸዋል። ይህን ተከትሎም የአቅርቦትና ፍላጎትን ለማጣጣም የሚታረሱ መሬቶችን በመጨመር የአትክልትና ፍራፍሬ ምርታማነትን በማሳደግ እንዲሁም የገበያ ሰንሰለት ችግርን በመፍታት የኑሮ ውድነትን ለመፍታት መንስኤው በዘላቂነት መንግስታቸው በዘላቂነት እየሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ በከተማ ውስጥ የሚደረጉ የኢኮኖሚ አሻጥር የሚፈታ ግብረ ኃይል መቋቋሙንና አዲስ አበባ ውስጥ ሁለተኛው የዳቦ ፋብሪካ በሚቀጥሉት ወራት ወደ ስራ እንደሚገባም አመላክተዋል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል በሰሞነኛው የሰሜን ሸዋ ጣዬና አካባቢ በተፈጠሩ ግጭቶች ዙሪያም ሁኔታውን በስክነት መመልከት እንደሚገባ ተናግረዋል። ዶክተር አብይ ሲመልሱም አሁን በአማራ ክልል ግጭት የተከሰተበት አካባቢ በወሎ ክፍለ ሀገር የነበረ አንድ ህዝብ የነበረ ነው፣ የተጋባ ህዝብ ነው። ይህን ለመለያየት የሚደረገውን ስራ አጋዥ መሆን የለብንም። ይህ የጠላት ስራ ነው። ኦነግ ሸኔ ከሁሉም በላይ የገደለው ኦሮሞን ነው። የሰው ጠላት ነው። የጁንታ ቡችላ ሆኖ ሰው የሚገድል እንጂ ብሔርን ለይቶ ብቻ የሚገድል አይደለም። ኦነግ ሸኔ እየገደለ ያለው አማራን ብቻ አይደለም። የተሳሳተ መረጃ መሰራጨት የለበትም። የኢትዮጵያ ካንሰር በሰፈር ማሰብ ነው። ቢያንስ የፓርላማ አባላት ከዚህ መውጣት ይኖርባቸዋል። ኦሮሞና አማራ ከተባለ ኢትዮጵያ የምትባል አገር የለችም ማለት ነው። የትኛዋን አገር ልታስተዳድሩ ነው ህዝቡን የምታባሉት? የፖለቲካ ነጋዴዎች ከዚህ ልትወጡ ይገባል። ይህ ሀገር የኦሮሞና የአማራ ብቻ ሳይሆን ከ80 በላይ ብሔር ብሔረሰቦች ነው። የሁሉም ቁስላችን ሊሆን ይገባል። ኦሮሞና አማራን ለማባላት በጀት መድበው የሚለፉ ኃይሎች እያሉ ለነዚያ ግባት መሆን የለብንም። ጉዳዩን የኦሮሞና የአማራ ጉዳይ ማድረጉ ለጠላት መሳሪያ መሆን ነው። ይህን አውቃችሁ ልትንቀሳቀሱ ይገባል። ጠቃሚ የሚሆነው ሁለቱን ህዝቦች በጋራ ወደ ልማት ማስገባት ብቻ ነው በማለት መልሰዋል። ጠቅላይ ሚኒስትሩ ከፍተኛ ትኩረት ሰጥተው ከመለሷቸው ጉዳዮች አንዱም በአማራ ልዩ ኃይል ዙሪያ የሚነሱ ሁነቶችን ነው። ዶክተር አብይ ሲመልሱም ልዩ ኃይሉ ሀገሩን ለመጠበቅ እንጂ አንዳንዶች እንደሚሉት ርስት ለማስመለስ አለመሆኑን አጽንኦት ሰጥተው መልሰዋል። ጠቅላይ ሚኒስትሩ ሲናገሩም የአማራ ልዩ ኃይል መሬቴን ላስመልስ ብሎ ተደራጅቶ ወደ ዘመቻው እንደገባ የሚያስመስሉ አሉ። ይህ ስህተት ነው። የድንበር ኮሚሽን የተቋቋመው ችግር ስላለ ነው። ኮሚሽኑን
ጁንታው ያልተቀበለው የሰራውን ስራ ስለሚያውቅ ነው። የአማራ ልዩ ኃይል ይውጣ ለሚለው የኢትዮጵያ መንግስት የአሜሪካ ወታደር የት ግዛት መስፈር እንዳለበት አይወስንም። የጸጥታ አካላትን የፈለግንበት ቦታ የማሰማራት ስልጣን አለን። የአማራ ልዩ ኃይል ከሌላ ቦታ እንደመጣ አድርጎ መሳል ተገቢ አይደለም። የአማራ ልዩ ኃይል መንግስት ከፈለገው ጅግጅጋ ጫፍ ላይ ማሰማራት ይችላል በማለት መልሰዋል። የ10 ዓመቱ መሪ ዕቅድ ዓላማ ኢትዮጵያን የአፍሪካ የብልጽግና ተምሳሌት ማድረግ ነው። በ30 ዓመት ውስጥ ኢትዮጵያን ከአፍሪካ አልፎ የዓለም የእድገት ተምሳሌት እናደርጋታለን። ኢትዮጵያ ውስጥ ብዙ ሀብታሞች ለማየት አልመን መስራት አለብን። ብዙ ሀብታሞች ካልተፈጠሩ አሁን ያለው ችግር በመንግስት ብቻ ሊፈታ አይችልም ሲሉ ተደምጠዋል። ከዚሁ ጋር በተያያዘ የሀገራችን አንዱና ዋነኛው ችግር የሆነውን የመኖሪያ ቤት ችግር ለመፍታት ከግል ባለሀብቶች ዘንድ ፍላጎት እንዳለ፣ ነገር ግን በምርጫ ምክንያት እክል መፍጠሩን ገልጸዋል። ጠቅላይ ሚኒስትሩ ሲያስረዱም ምርጫዋ ትለፍ ብለው የቤት ግንባታ ላይ ሊሰማሩ የነበሩ ኢንቨስተሮች እግራቸውን ጎትተዋል ሲሉ በተለያዩ ዘርፎች መንግስት እያደረገ ያለውን ጥረት አውስተዋል። ከዚህ በተጓዳኝም መንግስታቸው ሀገር በቴክኖሎጂ ነው የምታድገው በሚል ቴክኖሎጂ ለማዘመን ትልቅ ስራ እየሰራ መሆኑን ገልጸዋል። ሰሜን ሸዋ ዞን ላይ ከሰሞኑ የዘነበው ዝናብ በተፈጥሮ ሳይሆን እኛ በቴክኖሎጂ ያዘነብነው ዝናብ ነው። ኢትዮጵያ ጠፈር ላይ 2 ሳተላይት አላት። ሰው አልባ አውሮፕላንን ዩኤቪ ከጦርነት እስከ ልማት መጠቀም ጀምረናል። ካንሰር ላይ የሚሰሩ ሮቦቶችን እየሰራን ነው። መተባበር ካልቻልን ቁማርተኞች ሰው እየገዙ ሲያምሱን ይኖራሉ ሲሉም እጅ ለእጅ ተያይዘን ይህን ጊዜ እንድንሻገር ጠይቀዋል። ከዚህ ጋር ተያይዞም ፍኖተ ብልጽግና ዋነኛ መሰረቱ ባለፉት 3 ዓመታት የተካሄደው የአገር በቀል ሪፎርም አጀንዳ መሆኑን ገልጸዋል። በግጭት ምክንያት በብዙ ቢሊየን የሚቆጠር ሀብት ልማት ላይ ሊውል ሲችል ባክኗል። የባለፈው ዓመት እድገት የመጣው ኮሮናን በተመለከተ ሌሎች ሀገራት የሄዱበትን መንገድ ስላልተከተልን ነው ሲሉ ተደምጠዋል። ሌላው ጠቅላይ ሚኒስትሩ ምላሽ የሰጡበት ጉዳይ በትግራይ የህዝብ ማስከበርና በወለጋ በተፈጠሩ ሁነቶች ዙሪያ ነው። ከዚሁ ጋር በተያያዘም ሲመልሱ ለትግራይ ህዝብ ጦርነትና ግጭት አይገባውም። ጁንታው እጅ ላይ የነበረው የሰው ደም አስክሮት ጁንታው ይህንን ችግር ፈጠረ። ጦርነት ጥፋትና ኪሳራ እንጂ ጥቅም የለውም። የትግራይ ህዝብ ከበቂ በላይ የጥይት ድምጽ ሰምቷል። የጥይት ድምጽ መስማት የለበትም ስንል ነበር። ወደ ጦርነት ባይገባ ይመረጣል። በጦርነት መሰረታዊ የዜጎች መብቶች ይገፈፋሉ። ወደ ጦርነት እንዳይገባ የህዋት ቁልፍ አመራሮችን በተደጋጋሚ ለምኛለሁ፣ አስለምኛለሁ። እባካችሁ ወደ ጦርነት አንግባ፣ ከገባን የሚሊሻ ጦርነት አንዋጋም፣ እናሸንፋችኋለን ብለናቸው ነበር። ህዋት ላለፉት 20 ዓመታት ትግራይን ሲመራ በነበረበት ወቅት 1.8 ሚሊዮን የትግራይ ህዝብ በሴፍትኔት ሲተዳደር ነበር። እሱም ኮታው እየተቀነሰ ሲሰጠው ነበር። የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን በጠበቀ መልኩ ጊዜያዊ አስተዳደር ተዋቅሯል። ህዋት በእብሪት ተወጥሮ ነበር። አሁን ያሉን ፖለቲከኞችም ከእብሪት መጠበቅ አለብን። ህዋት በንፋስ ላይ እንደተበተነ ዱቄት ነው። ከዚህ በኋላ ሰብስበን ዱቄት ማድረግ አንችልም። ከትግራይ ከ30 ሺህ በላይ እስረኞች ተፈተዋል። መቀሌ ብቻ ከ10 ሺህ በላይ እስረኞች ተፈተዋል። በህዋት የታገቱ 100% የታገቱትን አስፈትተናል። የተሰዉትን ቀብረናል። ጦር መሳሪያ አስመልሰናል። በህግ ማስከበር ዘመቻው 300 የሚጠጉ የኦነግ ሸኔ ሽፍታ ቡድን አባላት ትግራይ ውስጥ ሲዋጉ ተገኝተዋል። ኦነግ ሸኔ የኢትዮጵያ ጠላት ነው፣ ለማንም አይበጅም። የወለጋ ህዝብ በኦነግ ሸኔ ስቃይ ውስጥ ነበር፣ ማንም አልተናገረለትም። ወለጋ ውስጥ የሞቱት አማራዎች ሳይሆኑ የኦሮሞ አካል ናቸው። እነሱም መግደል ኦሮሞን መግደል ነው በማለት መልሰዋል። ውድ የፊደል ሚዲያ ቤተሰቦች በክቡር ጠቅላይ ሚኒስትሩ የዛሬው ፓርላማ ቆይታ ዙሪያ ያሰናዳነውን ጥንክር በዚሁ አበቃን። በሌሎች ፕሮግራሞች ዳግም እስክንገናኝም ሌሎች ተመሳሳይ ያልተሰሙ ታሪኮችንና ወቅታዊ መረጃዎችን ለማግኘት ቪዲዮ ላይክ፣ ቻናላችን ሰብስክራይብ ማድረግ፣ የምንለቃቸው መረጃዎች በሙሉ በፍጥነት እንዲደርሰው ደግሞ የደወል ምልክቱን መንካት አትርሱ ስንል ለማስታወስ እንወዳለን።